ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በደህና መጣችሁ። ዛሬ ደግሞ ቻፕተር 5 አክቲቭ ኤንድ ፓሲቭ ቮይስ ይዘንላችሁ መጥተናል። ከመጀመሪያችን በፊት ግን ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩን። ሀሳብ አስተያየት ካላችሁ ደግሞ ከበር ማድረግ ያለብን ቶፒኮች ማስተካከል ያለብን ነገሮች ካሉ ኮሜንት ላይ ጻፉልን። እስኪ ስቴይ ዊዝ አስ። ኦኬ ስናየው ወደ ዲቴል ስንገባ አክቲቭ ቮይስ ስንል ያው the subject performs the action or subject to ከኦብጀክቱ በላይ መግለጽ ስንፈልግ ማለት door of the action morely express ማድረግ ስንፈልግ ሴንተንስ ላይ ምን እንጠቀማለን? አክቲቭ ቮይስ ማለት ፎርሙላው subject plus verb plus object ነው። ስለዚህ ምንድነው እያደረግን ያለ ነው? door of the action ማለት የድርጊቱ ፈጻሚ ሞር ለመግለጽ ስንፈልግ or ሴንተንስ ላይ እሱ ማረር የሚያደርግ ሲሆን ምን እንጠቀማለን? አክቲቭ ቮይስ። ፓሲቭ ሲሆን ደግሞ the object receives the action ማለት ከሳብጀክቱ በላይ ኦብጀክቱን ኤክስፕሬስ ማድረግ ስንፈልግ or መግለጽ ስንፈልግ ከአክሽን ፈጻሚ በላይ አክሽኑ ተቀባይ ሞር ለመግለጽ ስንፈልግ ሐሳባችን ስለ ያ አክሽኑ ተቀባይ ሲሆን ምን እንጠቀማለን? ፓሲቭ ቮይስ ማለት ነው። ያው ምን ይሆናል? ኦብጀክት ፕላስ ቨርብ ፕላስ ፓርቲሲፕል ፕላስ ባይ ፕላስ ኤጀንት ሆኖ የአክሽኑ አድራጊ ማለት ነው። እሺ አሁን ዲፍረንስ ዊዝ ኤግዛምፕልስ እንይ። ባይ ዘ ዌይ እዚህ ዩቲዩብ ቻናል ሞር ዲፍረንት የሚያደርገው ከሌሎቹ ዲፍረንት ዊዝ ኤግዛምፕልስ የሚል ነገር አለን። ሁሉም ኮምፔር እያደረግን ስፔሻሊ ኤግዛም ተኮር ሲሆንብን ምን እንደሆነ ልዩነቱ አናውቀውም። ያው እንደ ጀነራል ፎርሙላው እናውቃለን፣ ጥቅሙ እናውቀዋለን፣ ግን እርስ በርሳቸው እንዴት ይለያያሉ የሚለው ወይም በኤግዛምፕል ኦር አክሽን ላይ እንዴት እንደሆኑ በደንብ የሚያሳየም ምንድነው ያው ብሪጅ ዩቲዩብ ብቻ ነው ማለት ነው። እስኪ ከኛ ጋር ቆዩ። አሁን አክቲቭ ኤንድ ፓሲቭ ቮይስ ሞር ዲፊኒሽኑ ስናይ አክቲቭ ሃይላይት ዘ ዶር ኦር የድርጊቱ ፈጻሚ ማለት ነው። ዋይል ፓሲቭ ሃይላይት ዘ አክሽን ኦር ሪሲቨር የድርጊቱ ተቀባይ ማለት ነው። often omits the agent for brevity or when the agent is unknown። አሁን ምን ሊያደርግ ይችላል? ይሄ የድርጊቱ ፈጻሚ ያው ሊተወው ኦር ሊዘለው ይችላል። ምክንያቱም ምን አስፈላጊ ኦር ላይታወቅ ስለሚችል ማለት ነው። በኤግዛምፕል ስናየው ዴሞግራፈርስ አናላይዝ ፖፑሌሽን ዳታ። ይሄ ምንድነው? ይሄ ሳብጀክት ሲሆን ዳታው ምን ይሆናል? ኦብጀክት ማለት ነው። ምን እያደረጉ ነው? አናላይዝ እያደረጉ ነው። የፖፑሌሽን ያጠኑ ነው ወይም ደግሞ አናላይዝ እያደረጉ ነው። ስለዚህ ምን ይሆናል? ይሄ ሳብጀክት ኦብጀክት ሲሆን ይሄ ደግሞ ሳብጀክት ይሆናል ማለት ነው። አናላይዝ ቨርባችን ይሆናል ማለት ነው። ያው በፓሲቭ ስናየው ደግሞ ፖፑሌሽን ዳታ ኢዝ አናላይዝድ ባይ ሳምዋን ማለት እንችላለን፣ ዲሞግራፈርስ ማለት እንችላለን፣ ኦር ባይ አብርሃም ሐድጎ ምናምን አለመግለጽም እንችላለን። ግን ስናይ ምን ኦብጀክት ነው ድርጊቱ የሚፈጸምበት አናላይዝ የሚደረጉት ነው በፊት የመጣ ሞር ስፔሲፊክሊ መግለጽ የፈለግነው ማለት ነው። ቨርቡ እንዳለ ሆኖ ወዴት ግን ተቀይሯል? ወደ ፓስት ፓርቲሲፕል ቀይረናል ማለት ነው። እዚህ ትንሽ ዲፍረንሱ እየገባችሁ ነው ብዬ አስባለሁ። ያው ሞር ዲቴል ለኤግዛም እንዲያግዛችሁ ብዬ በቴኒሶቹ ሞዳል ኢንፊኒቲቭስ ሁሉም ጋር በዲቴል ይዤላችሁ መጥቻለሁ። ከኛ ጋር ብቻ መቆየት ነው የሚያስፈልጋቸው። አሁን ወደ ዲቴል ስንገባ ሲምፕል ፕሬዘንት ቴንስ። በሲምፕል ፕሬዘንት ቴንስ ያው ባለፉት ጊዜያት ለመግለጽ እንደሞከር ነው ያው ሳብጀክት ፕላስ ቨርብ ዋን ፕላስ ኦብጀክት ነው ፎርሙላው። ሲቀየር ምን ይሆናል ማለት ነው? ኦብጀክት ፕላስ ኢዝ አም አር ፕላስ ፓስት ፓርቲሲፕል ኦር ቨርብ ስሪ ፕላስ ባይ ኦር መዝለልም እንችላለን ማለት ነው። በኤግዛምፕል እንየው። ሂ ራይትስ ኤ ሌተር ብለናል። ፓሲቭ ሲሆን ምን a letter is written by him። ለውጥ ያለው ምንድነው? እዚህ ኦብጀክት የነበረው በኋላ የነበረው ወደፊት መጥቷል። እዚህኛው ጋር ያው is ጨምረናል። ሁለተኛ ደግሞ ምን እቺ ወደ verb 3 ቀይረናል። እቺ መገላጥ መሆኗን ያው እዚህ ቤዚክ ኤሌመንተሪ ናውሌጅ ስለሆነ ችግር የለውም። ግን ለመለየት ምን እናደርጋለን? ሲምፕል ፕሬዘንት ስንቀይር ማለት ነው is እንጨምራለን ማለት ነው። ከኦብጀክት በኋላ is or verb to be እንጨምራለን ብለን እንያዘው። ሁለተኛው ስንገባ ደግሞ ፕሬዘንት ኮንቲኒየስ ቴንስ እናገኛለን። ፕሬዘንት ኮንቲኒየስ ቴንስ የሆነ አክሽን እየቀጠለ እያረግነው ነው የሚቀጥልም ሲሆን አይ አም ፕሌይንግ ፉትቦል ካልኩኝ አሁን እግር ኳስ እየተጫወትኩኝ ነው ሊቀጥልም ነው እንደማለት ነው። እሱ ሲሆን ነው የምንቀጥለው። ያው ስፔሻሊ ሲነበብ ኮንቲኒየስ ነው የሚነበበው። ያው
ብዙ ጊዜ ልምድ ስለሆነ ነው ኮንቲኒየስ የምንለው እንጂ ፕሬዘንት ኮንቲኒዩስ ነው የሚነበበው ማለት። ፎርሙላው እዚህ ያለላችሁ ሳብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ዋን ፕላስ አይኤንጂ ፕላስ ኦብጀክት የነበረውን አሁን እዚህ ላይ ምን እናደርጋለን? ፓስ ሲሆን ኦብጀክት ፕላስ ኢዝ አም ቨርብ ቱ ቢ ፕላስ ቢንግ። ያው ከሌሎቹ የምንለይበት ምንድነው? ቢንግ ካለበት ያ ፎርሙላ ምን ይሆናል? ፕሬዘንት ኮንቲኒየስ ነው ማለት ነው። እንዳለ ሆኖ ምንም ሳንቀይር ማለት ኦብጀክት እና ሳብጀክት ብቻ ቀይረን ምን እናደርጋለን? ቢንግ ጨምርና እና ያኛው ቨርብ ስሪ እናደርገዋለን ማለት ነው። ሌላ ያን ያህል ዲፍረንት የሚያደርገው ነገር አይኖረውም። እዚህ ኤግዛምፕል አለ ሺ ኢዝ ኩኪንግ ዲነር እና ምን አለ እዚህ ኢዝ ኩኪንግ ዲነር አለ። እዚህ ሲሆን ደግሞ the dinner object ማለት ነው ኢዝ being cooked by her ማለት ነው። ኢዝ ባይ ዘ ወይ ችን ከያዛችሁ ያው ኤግዛም ላይ እርግጠኛ ነኝ ትደፍኑታላችሁ። ግራመር ፓርት ፕሬዘንት ፐርፌክት ቴንስ አክቲቭ ፎርሙላ የፎርሙላ ምንድነው? ፕሬዘንት ፐርፌክት ቴንስ ያው አሁን ወደ ማብራራት አልገባም፣ ምክንያቱም ከአሁን በፊት ሁለቴ የሚሆን ቪዲዮ ሰርቼለታለሁ። ያው ወደዛ ተመልሳችሁ እዩት። እስካሁን እዚህም ከደረሳችሁ ያው እሱን አይታችሁታል ማለት ነው። ሳብጀክት ፕላስ ሃቭ ስላሽ ሃቭ ፕላስ ቨርብ ስሪ ፕላስ ኦብጀክት ማለት ያው ወደ ፓሲቭ ሲቀየር ኦብጀክት እንደዛ እንዳለ ሆኖ ምን ጨምራለን? ቢን ብቻ ነው ቨርብ ስሪ አድርገን ቢን ብቻ መጨመር። እርስ በርሳቸው በምን እንደሚለያዩ እያያችሁ ያው which one is wrong which one is right which one is ምናምን እያለ ነው አብዛኛው ጊዜ ሊያተርካችሁ የሚሞክረው ስፔሻሊ ፈርስት ሚስተር ሲሆን የሰከንድ ሴሚስተር ነው ሞር ኮምፕሌክስ የሚሆነው እንጂ ፈርስት ሴሚስተር የና የትኛው ነው ትክክለኛ የትኛው ነው የተሳሳተው እያለ ሊያለያይ ምናምን ኤችን ቢንግ ይተዋል፣ አንዴ ቨርቧን ያደርገዋል ይሄ ምናምን እንደዛ እያደረገ እንጂ ያን ያህል ኮምፕሌክስ የሚባል ግራመር ጥያቄዎች ፈርስት ሴሚስተር አይወጣም። ያ ፎከስ ማድረግ አድርጋችሁ የምትሰሩት የት ላይ ነው የሚለያየት። እዚህ ላይ ምን ጨምረናል? ቢን ማለት ነው። they have completed the project ምን ፕሮጀክቱ ጨርሰዋል። እዚህ ላይ ምን አደረግን? the project has been completed by them ማለት ነው። ያው አራተኛ ስናይ present perfect አራተኛ ስናይ ደግሞ present perfect continuous tense ማለት ነው። ይሄኛው አይቀየርም ማለት this tense is rarely used in passive form because it describes an action that is continuously happening with duration which passive cannot compress naturally። እነዚህ አብዛኛው ጊዜ የማይቀየሩ ተብለው አራት አይነቶች ቴንሶች አሉ። እነሱ ያው አንዱ ይሄ ነው። ስንቀጥል 12ቱም እናያቸዋለን። ያው አራቱንም እዛ ታገኙታላችሁ ማለት ነው። ኦኬ አምስተኛ ስንገባ ሲምፕል ፓስት ቴንስ። ሲምፕል ፓስት ቴንስ ፎርሙላ ሳብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት እንደሆነ ይታወቃል። ያው the teacher explained the reason ብለናል። the lesson ይቅርታ አድርጉልኝ። ያው ሲቀየር ደግሞ ኦብጀክት ፕላስ was were። እዚህ ላይ ምንድነው የተጨመረው? ፓስት ቨርብ ቱ ቢ ነው የሚጠቀመው። was or were ስናስገባበት ምን ይሆናል? ፓስት ማለት ነው። ከፕሬዘንት ጋር ስናስተያየው ምን እዚህ ላይ is am are እንጨምራለን ብለናል ፕሬዘንት ሲሆን ማለት ነው። ፓስት ሲሆን ደግሞ ምን እንጨምራለን? was were ማለት ፓስቱ ሲሆን የis am ፓስት ምንድነው? was were አይደል? ሰው በዛ ማለት ነው። ያው በተቀረ ምንም መቃ የለውም። ኦብጀክት እና ሳብጀክት ተቀያየራላችሁ ቨርብ ስሪ መጠቀም ነው። the lesson was explained by the teacher። እዚህ ምንድነው ያለው ዲፍረንሱ? ያው ፕሉራል ሲሆን ደግሞ ምን were እንጠቀማለን ማለት። ስድስተኛ past continuous tense። ይሄኛው ምንድነው? subject plus was slash were plus verb one plus ing plus object ነው። እስካሁን ድረስ happen I was playing football ካልኩኝ ያው እስካሁን ድረስ እየተጫወትኩኝ ነበር። አሁን ግን ምን ያቆምኩኝ ነው ማለት ነው። so he was reading the book እስካሁን ምን እያነበበ ነበር እያልኩኝ ነው። ኦብጀክት ሲሆን ምን ይሆናል? ኦብጀክት ፕላስ was were ብለናል ፕላስ ቢንግ ገባችሁ አይደል? ቢንግ ጨምረናል ማለት ነው። እዚህ ላይ ሁሉም እዚህም ቢንግ ጨምረናል ማለት ነው። ስናስተያየው እዚህ ከመጀመሪያ ያው መጀመሪያ ላይ አሳይቻችሁ ነበር አይደል? እዚህ ላይ ፕሬዘንት ኮንቲኒየስ ቴንስ ምን ብያችሁ ነበር? ቢንግ እንጨምራለን ብለናል። ከዚህ ጋር በምን ተለያዩ? ይሄ ፕሬዘንት ነበር፣ ያኛው ደግሞ ፓስት ሆነ ማለት ነው። አንለስ ኮንቲኒየስ ከሆነ ቢንግ ነው የምንጨምረው፣ ሌላ በቃ አንጨምርም። ፕሬዘንት ከሆነ ያው ኢዝ አም አር እንጠቀማለን። ፓስት ከሆነ was were አለ። ግን አክቲቭ እና ፓሲቭ የሚለየ የምናደርገው ከአክቲቭ እና ፓሲቭ የሚለይበት አንዱ ቢንግ እንጨምራለን። ታሲት ሌላ ምንም ነገር የለውም ማለት። ሰባተኛ ፓስት ፐርፌክት ቴንስ ማለት ነው። ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ፕላስ ኦብጀክት አለን። ይሄ ሲቀየር ምን ይሆናል ማለት ነው? ኦብጀክት ፕላስ ሃድ ፕላስ ቢን ፕላስ ቨርብ ስሪ ማለት እመረናል። እነዚህ
ከማን ጋር ሊመሳሰል ይችላል? ከፕሬዘንት ፐርፌክት ቴንስ ጋር ማለት ነው። ፕሬዘንት ፐርፌክት ቴንስ ምንድነው ልዩነቱ? እነዚህ በፕሬዘንት ነው ያሉት። ፓስት ሲሆን ደግሞ ይሄኛው በፓስት ነው ያለው በሃድ። አንለስ ፓሲቭ እና አክቲቭ ለመለየት ምንድነው እየጨመርን ያለ ነው? ቢን ማለት ነው። ስለዚህ እችን ከያዛችሁ ዲፍረንስ ሌላ ምንም የሚከብድ ነገር የለው። ያው 8ኛ ደርሰናል። 8ኛው እንዳልኳችሁ እነዚህ የማይቀየሩ ሁለተኛ ነው። ፕሬዘንት ፐርፌክት ኮንቲኒየስ ይቅርታ ፓስት ፐርፌክት ኮንቲኒየስ ቴንስ ማለት ነው። ይሄኛው ከማይቀየሩት አብዛኛው ጊዜ ማይቀየረው ነው። ኦብጀክት እና ሳብጀክት ብቻ እንቀያየርና እራሱ የምናስቀምጠው ማለት ነው። በቃ ምንም ልዩነት የቴንስ ለውጥ የምናደርግበት አይደለም ማለት። አሁን ደግሞ ወደ 9ኛ እንገባለን። ያው ሰብስክራይብ ያላረጋችሁ ካላችሁ ወንድሞቻችን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ተባበሩን። ምክንያቱም እናንተን ለማስደሰት ኦር ጥሩ ውጤት እንድታመጡ ብለን ያው ብዙ ጊዜ የለፋንበት ኖት ነው። ይሄን ማግኘት ከፈለጋችሁ ያው ቴሌግራም ቻናል አለን፣ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ እየገባችሁ ጥያቄዎች፣ አስተያየት ከሌላ ተማሪዎችም ለዚህ ሼር የምታደርጉበት ፕላትፎርም አዘጋጅተናል። ስቴይ ዊዝ አስ። እሺ 9ኛ እንሄድና ምን ይሆናል? ሲምፕል ፊቸር ቴንስ ማለት ነው። ፊቸር ቴንስ ሲሆን ደግሞ ምን እንጠቀማለን? ቢ እናስገባለን። ፊቸር ቴንስ ላይ ኢን ኤቭሪ ፊቸር ቴንስ ወደ ፓሲቭ ስንቀይር ቢ እንጨምራለን ማለት ነው። ሲምፕል ፊቸር ሲሆን ምን ሳብጀክት ፕላስ ዊል ፕላስ ቨርቧን ፕላስ ኦብጀክት አለ አይደል? ይሄ ተገላብጦ ዊል ቢ ሆነ ማለት ነው። እዚህ ምን ጨምረናል? ቢ ፊቸር ፕሬዘንት ፊቸር ሲሆን እችን ብቻ ነው ኤግዛም ላይ ስትገቡ ይሄን ብቻ እየያዛችሁ ነው የምትገቡት። ሌላ ይሄ ኤግዛምፕል መሸምደድ ያን ያህል ጥያቄ መስራት የሚያስፈልጋችሁ አይደለም። ግን ጥያቄም ካስፈልገ ቴሌግራም ቻናል ላይ እስኪሰላቻችሁ ድረስ እንሰጣችኋለን። ብቻ እናንተ ዴዲኬትድ ሆናችሁ አጥኑ፣ ይሄን በደንብ ተከታተሉ። እዚህ ግን ምን እንጨምራለን ብለናል? ቢ ኤግዛምፕል ሺ ዊል ፊኒሽ ዘ ሪፖርት ብለናል። ዘ ሪፖርት ዊል ቢ ፊኒሽድ ባይ ሄር ማለት ነው። ምን ጨምረናል? ቢ። ኦኬ 10ኛ ያው 3ኛው ወደ ምን የቴንስ ለውጥ ወይንም ለውጥ ኦብጀክት እና ሳብጀክት ብቻ በመቀያየር ምንም ሌላ ለውጥ ማናረግበት ነው። ፊቸር ኮንቲኒየስ ቴንስ ማለት ነው። ይሄ 3ኛችን። 11ኛ ፊቸር ፕሬዘንት ቴንስ። ይሄ ፎርሙላው ሳብጀክት ፕላስ ዊል ሃቭ ፕላስ ቨርብ ስሊፕ ፕላስ ኦብጀክት ሆኗል። ይሄ እንደምትገምቱት ምን ብለናል? እዚህ ዊል ፕላስ ቢ እንጨምራለን ብለናል። እዚህ ፕሬዘንት ፐርፌክት ካልን የፓስት ሆነ ከፕሬዘንት ጋር ኮኔክት የሆነ ነው ስላልን ምን ይሆናል? ቢን ማለት ነው። ምን ይሆናል? ኦብጀክት ፕላስ ዊል ሃቭ ፕላስ ቢን ፕላስ ቨርብ ስሪ ብለን እንቀጥላለን ማለት ነው። ኤግዛምፕል ስናየው ምን ይሆናል? ሂ ዊል ሃቭ ሪትን ዘ ኢሴይ። የፓሲቭ ሲቀየር ምን ይሆናል? ዘ ኢሴይ ዊል ሃቭ ቢን ሪትን ባይ ሂም። በቃ ዲፍረንሱ ያው የፎርሙላ ጨዋታ ነው የሚሆነው። ግራመቲካሊ አብዛኛው ጊዜ የጌም ጨዋታ ምን ከየት የትኛው ወደ የትኛው ተቀየረ የሚለው በደንብ ከያዝን ያው ያን ያህል ዲፊካልት ኩዌሽኖች አይመጡም። ያው ሪዲንግ ፓሴጅስ ሜቢ ዲፊካልት ሊሆን ይችላል ፈርስት ሚስተር ላይ ኤግዛም እንጂ ያን ያህል ኮምፕሌክስ እንግሊዝኛ ጥያቄ የለም። 12ኛ አራት አሉ ብያቸዋለሁ። አራቱ ማለት ነው። ፊቸር ፕሬዘንት ኮንቲኒየስ ቴንስ ደግሞ 4ኛው ነው ማለት ነው። ቴንሶች እነዚህም ብለናል። አሁን ደግሞ ወደ ምን እንገባለን? ፓሲንግ ዊዝ ሞዳል ቨርብስ። ሞዳል ቨርብስ ሲሆኑ ደግሞ ምን እናደርጋለን? ስትራክቸር ሞዳል ፕላስ ቢ ፕላስ ቨርብ ሪሞዳልስ ፕላስ ሃቭ ቢን ፕላስ ቨርብ። በኤግዛምፕል ልናየው ያው እንዲቀላችሁ ማለት ነው። አክቲቭ ብለናል። ሂ ክን ድራይቭ ኤ ካር። እዚህ ምንድነው? ስለ ካን እያየን ነው። ኤ ካር ክን ቢ ድሪቨን ባይ ሂም። ሂ መስት ቢ። አሁን ምን እየተቀየረ ነው? ቢ እየጨመርን ነው። ምን እየጨመርን ነው? ቢ። እዚህ ደግሞ they should have informed me። ምን አይነት ሰንተንስ ነው ይሄ? እዚህ ላይ ምን ጨምረናል? ቢን ማለት ነው። እዚህ ላይ ደግሞ ቢ ጨምረናል። ሰንተንሱ ያው ፓስት ከሆነ ቢን እናደርገዋለን። ያው ፕሬዘንት ከሆነ ደግሞ ቢ ብቻ እየጨመር ሞዳል ቨርብስ እና ከየት ጋር ከፊክቸር ጋር ከሆነ ፊክቸር ቴንስ ከሆነ ምን ጨምራለን? ቢ ማለት ነው። በቻልኩት መጠን ለማብራራት ሞክሬያለሁ። ያው ጥያቄዎችን የተወሰነ ከሞጁላችሁ የሚሆን እኛ ከምንልክላችሁ ቴሌግራም ቻናል ለመስራት ሞክሩ እንጂ ኢትስ ጎይንግ ቱ ቢ ኢዚ። ሀሳብ አስተያየት ካለ ጻፉልን፣ እናስተካክላለን። ኦር ከቨር ማድረግ ያለብን ቶፒኮች ካለም እና ያለን ጻፉልን። ኮሚት ላይ ያልገባችሁ ሀሳብ አስተያየት፣ ጥያቄ ካለም ጻፉልን። እንግሊዝኛ ፈርስት ሚስተር
ሞጁላችን እዚህ ያልቃል። እዚህ በቀጣይ ብዙ ነገሮች ለመሸፈን እንሞክራለን፣ ግን ላይክ፣ ሳብስክራይብ ማድረጋችሁ እንዳትረሱ። ሀቭ ናይስ ዴይ። መልካም ኤግዛም ብለናል። ቻው ቻው።